የጉድ ያለ ያልታሰበው ሆነ። በመጨረሻም አሜሪካና እስራኤል ሆድና ጀርባ ሆኑ። ናታንያሁና ትራምፕ በዋይት ሃውስ ተፋጠጡ። ምን ይባላል ይሄ? የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ ከኢራን ጎን መሆናቸውን ገለጹ። ከፍተኛው የኢራን አያቶላ በትራምፕና በእስራኤል ላይ የጥቃት ጥሪ አቀረቡ። አያቶላ አብዶላ ጃቫኒ አሙሊ በ24 ሰዓት ልዩነት ውስጥ በአሜሪካ የአየር ጥቃት መገደላቸው ተዘገበ። የኢራን ድሮኖች አዘርባጃን ላይ ጥቃት መፈጸማቸውን የአገሪቱ መንግስት አስታወቀ። ኢራን የአሜሪካ የነዳጅ መርከብ ላይ ጥቃት መፈጸሟን ገለጸች። አሜሪካ ዘመቻው እስከ መጨረሻው ድረስ እንዲቀጥል ትፈልጋለች። የእስራኤል መከላከያ ሚኒስትር ኳታር ዜጎቿ የአሜሪካ ኤምባሲ ካለበት አካባቢ ካስወጣች በኋላ በዶሃ ከባድ ፍንዳታ ተሰማ። ክቡራን የቻናላችን ቤተሰቦች ለሰዓቱ ይዘናቸው የመጣናቸው መረጃዎች እነዚህን ይመስላሉ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ይከታተሉ። ከፍተኛው የኢራን አያቶላ በትራምፕና በእስራኤል ላይ የጥቃት ጥሪ ያቀረቡ። ቴህራን ተደማጭነቱ ከፍተኛ የሆነው የኢራን ወግ አጥባቂ የሃይማኖት መሪ አያቶላ አብዶላ ጃቫኒ አሞሊ በአሜሪካና በእስራኤል ላይ የሚፈጸም ግድያን እንደ ሃይማኖታዊ ግዴታ የሚቀሰቀስ ንግግር አደረጉ። አያቶላ አሞሊ የኢራን የበላይ መሪ ሰማዕታትነትን አስመልክቶ በሰጡት መግለጫም የሙስሊሙ ማህበረሰብ ወይም ኡማ በዚህ የፈተና ወቅት አንድነቱን እንዲጠብቅ አሳስቧል። ለአብዮቱ መሪ ህልፈት ለእስላማዊ ኡማ እና ለቤተሰቦቻቸው መጽናናትን እንመኛለን። አሁን በትልቅ የፈተና ደጃፍ ስለምንገኝ ይህንን ጥምረት በንቃት መጠበቅ ይኖርብናል። አሁን ያለው ጥቂት መከራ ወደፊት ለሚገኝ ታላቅ ድል መሸጋገሪያ ነው ብለዋል። መሪው ለሚሰነዘሩ ጥቃቶች ሃይማኖታዊ ድጋፍ ለመስጠት የኢማም ጃዕፈር አልሳዲቅን ተውፊት በመጥቀስ እንዲህ ሲሉ አስረድተዋል። ሰዎች ኢማም ሳዲቅን አንድ አካል ንብረታችንን ወይም ምድራችንን ሊነጥቀን ቢመጣ ምን እናድርግ ብለው ሲጠይቋቸው እርሳቸውም ግደሉት፣ ደሙ በእኔ ላይ ነው ብለው መለሱ። አሞሊ ይህንን ትምህርት አሁን ካለው ፖለቲካዊ ሁኔታ ጋር በማያያዝ የሚከተሉትን ትዕዛዞች በቀጥታ አስተላልፈዋል። በእስራኤል ላይ የጽዮናውያን ደም ማፍሰስ ተገቢ ነው። የዘመኑ ኢማም ቃል ጽዮናውያንን ተዋጉ፣ ደማቸው በእኔ ላይ ነው የሚል ነው። በዶናልድ ትራምፕ ላይ የትራምፕና መሰሎችን ደም ማፍሰስ ግዴታ ነው። በአሜሪካ ላይ የዘመኑ ኢማም መልእክት ጨቋኟን አሜሪካ ተዋጉ፣ ደሟ በእኔ ላይ ነው ይላል። ይህ መግለጫ ቀጠናዊ ውጥረቱን ይበልጥ ሊያባብሰው እንደሚችል ተገምቷል። አያቶላ አብዶላ ጃቫኒ አሞሊ በ24 ሰዓት ልዩነት ውስጥ በአሜሪካ የአየር ጥቃት መገደላቸው ተዘገበ። በዶናልድ ትራምፕና በጽዮናን ላይ የሞት ብይን ፈትዋ ያስተላለፉት ታዋቂው የኢራን አያቶላ በአሜሪካ የአየር ጥቃት ተገደሉ። በፕሬዝዳንት ዶናልድ ትራምፕና በጽዮናን ላይ የደም መፍሰስ ግዴታ የሚጥል ሃይማኖታዊ ብይን ፈትዋ ሰጥተው የነበሩት ከፍተኛ የኢራን ሃይማኖት መሪ አያቶላ አብዶላ ጃቫኒ አሞሊ በ24 ሰዓት ልዩነት ውስጥ በአሜሪካ ትክክለኛ ኢላማውን የጠበቀ አየር ጥቃት መገደላቸው ተዘገበ። አያቶላ አሞሊ ትናንት ባስተላለፉት መልእክት በፕሬዝዳንት ትራምፕ ላይ ጥቃት መፈጸም ለማንኛውም የሺአ ሙስሊም ሃይማኖታዊ ግዴታ መሆኑን ገልጸው ነበር። የአየር ጥቃቱ ይህ መግለጫ በወጣ በ24 ሰዓት ባልሞላ ጊዜ ውስጥ አሜሪካ በሰነዘረችው ድንገተኛ ጥቃት መሪው መገደላቸው ታውቋል። ጥቃቱ የተፈጸመው የኢራኑ የበላይ መሪ አሊ ካሚኒ መገደላቸውን በተረጋገጠ ጥቂት ቀናት ውስጥና የአሜሪካና የእስራኤል ጥቃቶችን የኢራንን መንግስት መዋቅር እያዳከሙ ባሉበት ወቅት ነው። ምንም እንኳን የቴሄራን ባለስልጣናት እስካሁን የደረሰው ኪሳራ በይፋ ባያምኑም፣ እንዲሁም ዋሽንግተን በጉዳዩ ላይ መግለጫ ከመስጠት ብትቆጠብም በማህበራዊ ሚዲያ የሚዘዋውሩ ምስሎችና ሪፖርቶች ጥቃቱ ቀደም ሲል ከፍተኛ የኢራን አመራሮች ላይ ከተፈጸመው እርምጃዎች ጋር ተመሳሳይነት እንዳለው ያሳያሉ። የአሜሪካ አቋም ይህ እርምጃ በአሜሪካ ፕሬዝዳንት ላይ ዛቻ ለሚሰነዝሩ አካላት የተላለፈ ግልጽ መልእክት ተደርጎ ተወስዷል። ፕሬዝዳንት ትራምፕ በአሜሪካና በአጋሮቿ ላይ የሚሰነዘሩ ዛቻዎች እንደማይታገሱና ከጽንፈኛ ኃይሎች ጋር እንደማይደራደሩ በተግባር አሳይቷል። በአሁኑ ወቅት መዋቅሩን የሚመሩ ግለሰቦች በኢራን ምድር ውስጥ ምንም አይነት አስተማማኝ መሸሸጊያ ቦታ እንደሌለ እየተዘገቡ መሆኑን በስፋት እየተነገረ ይገኛል። ሼህ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ ገለጹ።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ሼህ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትሎም በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥቷል። ሼህ ኢብራሂም ቱፋ በኤምባሲው ተገኝተው የሐዘን መዝገብ ላይ የፈረሙ ሲሆን በወቅቱ ባስተላለፉት መልእክትም በደረሰው ጥቃት መሪው በሰማዕት ማለፋቸው ለመላው የኢራን ህዝብና መንግስት ታላቅ ሐዘን መሆኑን ገልጿል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙ አረጋግጧል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊም ትልቅ ኪሳራ መሆኑን ሼህ ኢብራሂም ቱፋ በመግለጫቸው ጠቁሟል። መረጃው የኢራን ኤምባሲ ነው። በመጨረሻም አሜሪካና እስራኤል ሆድና ጀርባ ሆኑ። ናታንያሁና ትራምፕ ተፋጠጡ። ፕሬዚደንት ትራምፕና ጠቅላይ ሚኒስትር ናታንያሁ በዋይት ሃውስ በሚያዝያ 2025 በጦርነትና በሰላማዊ ድርድር ጉዳይ ተፋጠጡ። ፕሬዚደንት ትራምፕና ጠቅላይ ሚኒስትር ናታንያሁ በዋይት ሃውስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕ አስተዳደር ባለስልጣናት ከኢራን ገዢ አካል ጋር ሊገናኙ እንደሚችሉ ካወቁ በኋላ በዚህ ሳምንት መጀመሪያ ላይ ማብራሪያ እንዲሰጥ ዋይት ሃውስን ጠይቋል ሲሉ ጉዳዩን የሚያውቁት ሁለት ምንጮች ተናግረዋል። የናታንያሁ ስምሪት የእስራኤል መንግስት ሁሉም የእስራኤል ጦር ዓላማዎች ከመሳካታቸው በፊት ዩኤስ አሜሪካ የተኩስ አቁምን የምትከተል ሁኔታ እንደሚያሳስበው ይጠቁማል። ከትዕይንቱ በስተጀርባ ምንጮች የእስራኤል የስለላ ድርጅት በዚህ ሳምንት መጀመሪያ ላይ ያገኘው መረጃ በኢራንና በትራምፕ አስተዳደር መካከል የተኩስ አቁም ስምምነት ላይ ለመወያየት አንዳንድ አይነት ግንኙነት ተደርጓል የሚል ጥርጣሬም እንዲፈጠር አድርጓል ብለዋል። ሰኞ ዕለት ኔታንያሁ የዋይት ሃውስ ባለስልጣናትን በመጥራት እንዲህ አይነት ንግግሮች ወይንም የመልእክት ልውውጥ ተከሰተ ብለው ጠየቁ። ዋይት ሃውስ የትራምፕ አስተዳደር ከጀርባው ከኢራን ጋር እየተነጋገረ እንደሆነ ለቢቢሲ ተናግሯል ሲል አንድ ምንጭ ተናግሯል። አንድ የዩናይትድ ስቴትስ ባለስልጣናት ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማካሪ አማች ያሬድ ኩሽነር በቀኑ ማለት ይቻላል ከኔታንያሁ ከሞሳድ ዴቪድ ባርኔአ ዳይሬክተር እና ከሌሎችም የእስራኤል ባለስልጣናት ጋር ይነጋገራል። እናም ከዚህ በፊት ውጣ ውረድ ምንም ይሁን ምን ባለፈው ወር የተደረገው ቅንጅት በጣም ቅርብ ነበር። የዩኤስኤ ባለስልጣናት ከኢራናውያን ጋር እየተነጋገርን እንዳልሆነ ያውቃሉ ብለዋል። በዋሽንግተን የሚገኘው የእስራኤል ኤምባሲ አስተያየት ለመስጠት ፈቃደኛ አልሆነም። ዋይት ሃውስ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ አልሰጠም። በመስመሮች መካከል የዩኤስ ባለስልጣናትና ሌላ እውቀት ያለው ኢራናዊ ባለፉት ጥቂት ቀናት በባህረ ሰላጤው ሀገራትና በአካባቢው ባሉ ሀገራት በኩል ለትራምፕ አስተዳደር መልእክቶችን ልኳል። ነገር ግን ዩኤስ ምንም አይነት ምላሽ አልሰጠችም። የዩኤስ ባለስልጣናት ለአክሲዮስ እንደተናገሩት እነዚህ መልእክቶችን እንደ ወሬ ነው የምንመለከታቸው። የኒውዮርክ ታይምስ ረቡዕ እንደዘገበው የኢራን የስለላ ሚኒስቴር ሰራተኞችን ግጭቶችን ለማስቆም በሚቻል ሁኔታ ለመወያየት በሶስተኛ ሀገር የስለላ ድርጅት በኩል በተዘዋዋሪ ወደ ሲአይኤ ደርሷል። የሚናገሩት ነገር ስቲቭ ዊትኮፍ ወይም ጃሬድ ኩሽነር ጦርነቱ ከተጀመረ ጊዜ ጀምሮ ከአሊ ናርጃኒ፣ አባስ አግራቺ ወይም ከማንኛውም የኢራን አገዛዝ ጋር ምንም አይነት ውይይት አላደረጉም ሲል አንድ የአሜሪካ ባለስልጣን ማክሰኞ ለጋዜጠኞቹ በሰጠው መግለጫ ተናግሯል። ፕሬዚደንት ትራምፕ ማክሰኞ በሰጡት አስተያየት ከኢራን መንግስት ጋር ምንም አይነት ውይይት እንደማይደረግ አስታውቋል። የእነርሱ የአየር መከላከያ፣ አየር ኃይል፣ ባህር ኃይልና አመራር ጠፍቷል። መነጋገር ይፈልጋሉ፣ በጣም ዘግይቷል ሲል ትሩዝ ሶሻል ሚዲያ ላይ ጽፈዋል። የኢራን ድሮኖች በአዘርባጃን ላይ ጥቃት መፈጸማቸውን የሀገሪቱ መንግስት አስታወቀ። በአዘርባጃን የኢራን ሰው አልባ አውሮፕላን ጥቃት ፈጽመው 2 ሰላማዊ ዜጎች መቁሰላቸውን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። አንድ ሰው አልባ አውሮፕላን በናክቺቫን ራስ ገዢ ሪፐብሊክ በሚገኘው የአውሮፕላን ማረፊያ ተርሚናል ህንፃ ላይ ጥቃት ሲያደርስ፣ ሌላኛው ደግሞ በሻካራባድ መንደር በሚገኝ የትምህርት ቤት ህንፃ አቅራቢያ ወድቋል ሲል ሚኒስትሩ ገልጿል። የድሮን ጥቃቱ በአንድ የአውሮፕላን ማረፊያ ህንፃ ላይ ጉዳት ያደረሰ ሲሆን 2 ሰላማዊ ዜጎችን አቁስሏል። በአዘርባጃን የሚገኙት የኢራን አምባሳደር በጉዳዩ ላይ ማብራሪያ እንዲሰጡ መጠራታቸው ሚኒስትሩ ገልጾ ለኢራን ያለንን ጠንካራ ተቃውሞ እንገልጻለን ብሏል። ኢራን የአሜሪካ ነዳጅ መርከብ ላይ ጥቃት መፈጸሟን ገለጸች። የኢራን መንግስት ቴሌቪዥን የሀገሪቱ ባህር ኃይል ተዋጊዎች ዛሬ ጠዋት በሰሜናዊ ባህረ ሰላጤ ውስጥ አንድ የአሜሪካ ነዳጅ መርከብ ላይ ጥቃት መፈጸማቸውን ዘገበ። መርከቧ በፋርስ ባህረ ሰላጤ ሰሜናዊ ክፍል በሚሳኤል ተመታለችና በአሁኑ ሰዓት በእሳት እየነደደች ነው ሲል የእስላማዊ አብዮታዊ ዘብ በመንግስት ቴሌቪዥን በሰጠው መግለጫ አስታውቋል። መግለጫውም አክሎ በባህረ ሰላጤው መካከል እስከ ህንድ ውቅያኖስ ድረስ የሚዘልቀው የሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዳለውም ተናግሯል። የኢራን አብዮታዊ ዘብ የሰጠው መግለጫ ትክክለኛ በሌላ ወገን አልተረጋገጠም።
የዩኬ የባህር ንግድ ድርጅት ቀደም ሲል የአንድ ጭነት መርከብ ዛሬ ጠዋት በሰሜናዊ ባህረ ሰላጤ በኩዌት የባህር ዳርቻ ላይ መመታቱን ተናግሯል። የድርጅቱ መግለጫ አክሎ ከፍተኛ ፍንዳታ መሰማቱንና ቀጥሎም በአካባቢው አነስተኛ ጀልባ ሲወጣ መመልከቱን አስታውቋል። ከጭነት መርከቡ የሚወጣ ነዳጅ ዘይት በውሃ ላይ ይታያል። ይህም አካባቢው ላይ ጉዳት ሊያስከትል ይችላል። የእሳት አደጋ ስለመድረሱ የተገለጸ ነገር የለም። የመርከቧ ሰራተኞችም በደህና ሁኔታ ላይ ናቸው።